ግን ራሱን ሊያጠፋ ይችላል ብለህ ታምናለህ? ገና ጠንካራ በታሪክ አያጠፋም። ራሱ ገነነ መኖር የሚጓጓ መስራት የሚጓጓ ነው። እንደዚህ ራሱን ያጠፋል? የለም፣ አያጠፋም። ገነነ ራሱን አያጠፋም። ሁላችንም እንደምናውቀው እንግዲህ ገነነ መኩሪያ ህይወቱ ካለፈበት ቀን አንስቶ እስካሁኗ ሰዓት ድረስ የሞቱ ጉዳይ እጅግ አሳዛኝና አነጋጋሪ ሆኖ እንደቀጠለ ይገኛል። እኛም እንግዲህ ቃል በገባነው መሰረት ስለ ገነነ ጉዳይ እየተከታተልን ከስር እናቀርብላችኋለን ብለን ነበር። ይህንንም ቃላችንን ጠብቀን እንግዲህ ዛሬ ስለተጀመረው ምርመራ ጉዳይ የት ደረሰ የሚለውን ይዘንላችሁ መጥተናል። እንግዲህ ያገኘነውን መረጃ ቃል በቃል ወደ እናንተ እናደርሳለን። ሀበሻ ዜና ያጋራን መረጃ እንዲህ ይላል። አንጋፋው የስፖርት ጋዜጠኛ ገነነ መኩሪያ ወይም ሊብሮ ህይወት ማለፍ ጋር በተያያዘ ተጠርጥረው በፖሊስ ቁጥጥር ስር የሚገኙት ባለቤቱ ወይዘሮ አስቴር አየለና የአቶ ይታየው ምትኬ የጊዜ ቀጠሮ ምርመራ መዝገብ በፍርድ ቤት ተዘግቷል። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አንደኛ የጊዜ ቀጠሮ ችሎት ማክሰኞ ታህሳስ 28 ቀን በዋለው ችሎት ፖሊስ በተጠርጣሪዎቹ ላይ ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበውን ጥያቄ ውድቅ በማድረግ መዝገቡን ዘግቷል። ፍርድ ቤቱ ከዚህ በኋላ በዚህ መዝገብ ላይ ተጨማሪ የጊዜ ቀጠሮ መፍቀድ አይቻልም የሚል ውሳኔ ማስተላለፉን ምንጮች አረጋግጠዋል። ይሁን እንጂ ፍርድ ቤቱ የምርመራ መዝገቡን ቢዘጋም የሟች ባለቤት ወይዘሮ አስቴር አየለና አቶ ይታየው ምትኬ አሁንም በፖሊስ ቁጥጥር ስር ይገኛሉ። ይህንን ተከትሎ የተጠርጣሪዎቹ ጠበቆች ደንበኞቻቸው የምርመራ መዝገቡ ከተዘጋ በኋላ በእስር መቆየታቸው ሕገወጥ ነው በማለት አካልን ነፃ የማውጣት አቤቱታ ለፍርድ ቤት ማስገባታቸው ተሰምቷል። ጋዜጠኛ ገነነ መኩሪያ ከዚህ ቀደም ባጋጠሙ የጋንግሪን ህመም ምክንያት የቀኝ እግሩን ያጣ ሲሆን ይህን ተከትሎ በድብርትና ከሰዎች በመራቅ ዋካንዳ በተባለ ሆቴል ውስጥ ያርፍ ነበር። ጥር 12 ቀን 2016 ዓመተ ምህረት በዚሁ ሆቴል ህይወቱ አልፎ የተገኘ ሲሆን ከወራት በኋላ ቤተሰቦቹ በጋዜጠኞቹ አሟሟት ላይ ጥርጣሬ እንዳላቸው መግለጻቸውን ሚዲያዎችም ቀጥተኛ ምስክር አለ ብለው መዘገባቸውን ተከትሎ ፖሊስ ምርመራ ሲያደርግ ቆይቷል። ከሁለት ወራት በፊት ፖሊስ ወይዘሮ አስቴርን አቶ ይታየው ምትኬንና የሆቴሉን ባለቤት በቁጥጥር ስር አውሎ የነበረ ሲሆን የሆቴሉ ባለቤት ቀደም ብለው መለቀቃቸው ይታወሳል። ይህን ያህል አቅም ያገኘችው እንዴት ነው? ማንስ ነው እየተባበራት ያለው? እውነት ይህ ውሽማዋ ብቻ ነው ወይስ እጇ ረጅም ነው? ምክንያቱ ይህንን እንድንል ያስባልን ምክንያት ደግሞ በገነነ ሞት ዙሪያ የህግ አካላት እንኳን ሳይቀሩ ነገሩን አደባብሰው ከማለፍ ውጪ በግልጽ በቆራጥነት ቁጭት በተሰማው የሰው ደም ከንቱ እንደቀረ በሚሰማ ስሜት እውነትን ለማውጣት በሚያሰኝ ፍላጎት የሱን የምርመራ ጉዳይ መያዝ የሚፈልግ ሰው ባለመኖሩ ምክንያት ነው። ከፈለገም እየተባለ እንዳለው ጉቦ ለመብላት ካልሆነ በስተቀር። ከሁለት ወራት በፊት ይህ ጉዳይ እንደ አዲስ መጀመሩ ሲሰማ አብዛኛው ሰው እሰይ ፍትህ ሊሰፍን ነው፣ የገነነ ደም ከንቱ ሆኖ ላይቀር ነው፣ በጣም ደስ የሚል ጉዳይ ነው፣ እውነት ይዘጊ እንጂ መውጣቱ አይቀርም ብሎ ብዙ የተደሰተ ሰው እንዳልነበር አሁን ደግሞ እንደሰማነው ፍርድ ቤቱ ከዚህ በኋላ በእነሱ ጉዳይ ምንም አይነት ማስረጃን አልቀበልም በማለት መዝገቡ እንዲዘጋ ወስኗል። መዝገቡ እንዲዘጋ ከወሰነ በኋላ ግን እስረኞቹን ሊለቅ አልቻለም። ይህ ደግሞ ሌላ አነጋጋሪ ጉዳይ ሆኗል። ምክንያቱ ደግሞ መዝገብ ከተዘጋ በኋላ እስረኛ መለቀቅ አለበት ይላል ሕጉ። ምክንያቱ ደግሞ ወንጀለኛ ተብሎ ተጠርጥሮ የታሰረ ሰው መዝገቡ ከተዘጋለት መለቀቅ ስላለበት ነው። እንዳልኳችሁ አሁንም ይህ ጉዳይ ትንሽ አጠራጣሪ ሆኗል። መዝገቡ ከተዘጋ ለምን አልተለቀቁም? መጀመሪያውኑስ ለምን ከዚህ በኋላ ማስረጃ መስማት አንፈልግም፣ መዝገቡን ዘግተናል ማለት አስፈለገ? እንደተባለው ይቺ ሴት እውነትም እጇ ረጅም ነው ማለት ነው? ከጀርባዋ ያለው ሰውስ
ማን ነው? ይሄ እንግዲህ የሁላችንም ጥያቄ ነው። ምክንያቱ ደግሞ በሞቱ ዙሪያ የተለያዩ መላምቶች እየተነሱ በመሆናቸው ነው። መጀመሪያ እንደተባልነው ገነነ መኩሪያ ራሱን አጠፋ የሚል መረጃ ነበር እንግዲህ የወጣው ከገነነ ሞት ጋር ተያይዞ። ነገር ግን ቤተሰቦቹም ወዳጆቹም አድናቂዎቹም በፍጹም ገነነ ራሱን የሚያጠፋ ሰው አይደለም፣ ከሞቱ ጀርባ የሆነ አንድ የተደበቀ ነገር አለ ሲሉ ከርመውም ነበር። እንደተባለውም በሞቱ ዙሪያ ቤት ውስጥ ባለው የሰላም ማጣት ጉዳይ የሚነሱት ጉዳዮች ገነነ እውነትም ራሱን ሊያጠፋ የሚችል ሰው አይደለም፣ ነገር ግን በአንድ ሰው ወይም በተቀነባበረ ሴራ ተገሎ ሊሆን ይችላል ወደሚለው ድምዳሜ ህዝቡን አዘንብሎት ነበር። እንደሚታወቀው ጋዜጠኛ ገነነ መኩሪያ አንድ ግለሰብ ብቻ አልነበረም። ገነነ አንድ ቤተ መጻሕፍትም ጭምር ነበር። ብዙ ታሪኮችን የሚያውቅ ብዙ መረጃዎችን ሰንዶ ያስቀመጠ እንዲሁም ለትውልድ ለማስተላለፍ ብዙ ጥረቶችን ሲያደርግ የነበረ ግለሰብ ነበር። በቤተሰቦቹም ሆነ በጓደኞቹ ዘንድ እንደ ዓይን የሚታይ እንቁ ጉንቱ የሆነ ሰው ነበር። ገነነ ብዙ ጊዜ ማውራት የማይወድ ሰው በመሆኑ ምክንያት ይህን ሆኗል፣ እንዲህ ተሰምቶታል ብሎ ለማሰብ አዳጋች እንደነበረ ወንድሙና በቅርብ የሚያውቁት ጓደኞቹ ይመሰክሩለታል። የሆዱን በሆዱ ነው ይላል እንግዲህ ወንድሙ ስለ ተወዳጁ ጋዜጠኛ ገነነ መኩሪያ ሲያወራ። በሞተም ሰዓት እንግዲህ እንደሚታወቀው ገነነ መኩሪያ የሞተ ሳይሆን አንድ የማይታወቅ ሰው መንገድ ላይ አስክሬኑ ተገኝቶ እንቅበራው በሚመስል መልኩ የተቀበረ ሰው እንጂ ታዋቂው ጋዜጠኛ ገነነ መኩሪያ ሞቶ የተቀበረ አይመስልም ነበር። ምክንያቱ ደግሞ ሞቱን እንኳን ብዙ ሰው ሳይሰማ በባለቤቱ አማካኝነት ቶሎ እንዲቀበር በመደረጉ ምክንያት ነው። እንደ ታሪክ አዋቂነቱ ለሀገር ብዙ ውለታ እንደማበርከቱ የተለያዩ የቀብር ስነ ስርዓቶች የሚገባው ሰው ቢሆንም ነገር ግን ከሞቱ ዙሪያ የተደበቀ አንድ ምስጢር በመኖሩ ምክንያት በሚመስል መልኩ መሞቱን እንኳን ብዙ ሰው ሳይሰማ እንዲቀበር ተደርጓል። ሌላው ይቅርና መሞቱን ሳይሆን እግሩን መቆረጡ እንኳን የታወቀው የሞተ ቀን ነበር። ይህ ሁኔታም ቢሆን ህዝቡን እጅግ ግራ አጋብቶት እንደነበር ይታወሳል። ከሞቱ ባሻገር እንግዲህ ገነነ መኩሪያ በህይወቱ ደስተኛ እንዳልነበር፣ ቤት ውስጥ ሰላም እንዳልነበር፣ ባለቤቱ እሱ ላይ ውሽማ ደርባበት እንደነበርና ያንን እያወቀ ነገሮችን ችሎ ይኖር እንደነበር በግልጽ የኢትዮጵያ ህዝብ የሰማው በቅርቡ ነው። ስለ ጉዳዩ የሰፈሩ ሰው በጣም ብዙ የሚያውቀው ነገር አለ። በወጣ በገባ ቁጥር እያዩት ያዝኑለት እንደነበር ከሞተ በኋላ እንግዲህ በቅርቡ አንድ ጋዜጠኛ እንግዲህ ሰይድ ኪያርንና ቤተሰቦቹን አቅርቦ በነበረው ውይይት ላይ ሰምተናል። እስከዛ ድረስ እንግዲህ መንግስት የያዘው ጉዳይ ነው በሚል ሰይድ ኪያርም ሆነ ቤተሰቦቹ ይህንን ጉዳይ ማንሳት አልፈለጉም። መንግስት ያደረገውን ያድርግ፣ ይሄ መንግስት የያዘው ጉዳይ ነው፣ ስለዚህ እኛ ጣልቃ መግባት የለብንም ብለን ነበር እስከ ዛሬ ድረስ ዝም ያልነው። ነገር ግን ይህ ሰው ፍትህን አላገኘም፣ የደረሰበት በደል እንዲህ ነው የሚባል አይደለም፣ በእርግጠኝነት የተገደለው በባለቤቱና በውሽማው አማካኝነት ነው በማለት እንግዲህ እንባ እየተናነቃቸው ነበር ስለገነነ ሲያወሩ የነበረው። ይህንንም ውይይት ለማድረግ ፈቃደኛ የሆኑት ጉዳዩ እንደ አዲስ ተነስቶ ምርመራ እየተደረገበት እንደነበር ይታወቃል። እንግዲህ እንደምናውቀው ተወዳጁ ጋዜጠኛ ገነነ መኩሪያ የሀገርና የወገኑ ፍቅር ውስጡን የሚያንገበግበው ሰው እንጂ እንደ አንዳንዶች አገሪቷን በጫጭቀን በብሔር በጎጥ በሰፈር በመንደር እንግዛት እንደሚሉ ፖለቲከኞች አልነበረም። ለምን ይህን ያህል ከአንድም አልፎ 2 እና 3 ሞት እንዲሞት እንደተደረገ ለማናችንም ግልጽ አልሆነም። ባለቤቱም ብትሆን ከሞተ በኋላ ማንም ሰው ሳይሰማ ለመቅበር ጥረት ስታደርግ እንደነበር ቤተሰቦቹና እንዲሁም ጋዜጠኛ ሰይድ ኪያር ገልጾ ነበር። እሱ ብቻ አይደለም፣ የሰራቸውን ስራዎች ሳይቀር ከዩቲዩብ ላይ እንዲጠፉ እስከ ማስደረግ ደረጃ ደርሳለች። እናንተ የሚሰማችሁንና የምትሉት ካለ
በኮመንት ሴክሽናችን ላይ እንድታጋሩን እየጠየቅን ለዛሬ የያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ፣ ቸር ያሰማን።